ሰላም የዩቲዩብ ፋሚሊዎቼ እንዴት ናችሁ? ያው ጠፋ ብዬ ነበረ። ዛሬ ተመልሻለሁ ማለት ነው። በዛሬም ስመለስ ያው እኔ ቪዲዮ እንደምታውቁት አብዛኞቹ ላይቭ ስትሪም አፖች እና ተች ነገሮች ወይም ደግሞ ገንዘብ የሚሰራባቸውን አፖች ሪቪው ማድረግ ወይም ደግሞ እንዴት እንደሚሰሩ ማሳየት ነው አዳዲሶችን አፖች። ስለዚህ ዛሬም አዲስ አፕሊኬሽን ይዤላችሁ መጥቻለሁ። ይሄም አፕሊኬሽን ባይ ዘ ዌይ ግን በኢትዮጵያ ሎኬሽን አይገኝም። ይሄን ቪፒኤን አብርተን ነው ማለት ነው የምንጠቀመው ወይም ደግሞ የምናወርደው ይሄን አፕሊኬሽን እሱን ሙሉን ስቴፕ አሳያችኋለሁ። ግን መጀመሪያ ስለ አፕሊኬሽኑ የሆነ ነገር ልበላችሁ። አፕሊኬሽኑ ገና አዲስ ነው፣ ብዙም አልቆይም እና ኤጀንት ወይም ሆስት የሚባል ነገር የለም። ሌሎች አፖች እዚህ አፕሊኬሽን ላይ የሚሰሩት በኢንቪቴሽን እና ጌሞችን በመጫወት $1 የምታገኙ ማለት ነው። ከሌላው አፕ የሚለየው ምንድነው? በአንድ ሰው $1 ነው የምታገኙት እና በዚያ ያለ ሰው ደግሞ ኢንቫይት ብታደርጉ የምታገኙትን ሰቡ አሁን ላይ $1 በጣም እየጨመረ ነው። ያው ስንት እንደገባ እኔ አልነግራችሁም፣ ምክንያቱም የምታውቁት ነገር ስለሆነ ማለት ነው። የአፕሊኬሽኑን ትክክለኛ ሊንክ ኮሜንት ሴክሽን ላይ ነው የምታገኙት ወይም ደግሞ ዲስክሪፕሽን ቦክስ ላይ አስቀምጫለሁ ማለት ነው። ምክንያቱም አፑ እንደነገርኳችሁ ቪፒኤን ይፈልጋል፣ በኢትዮጵያ ሎኬሽን አይሰራም። ብዙ ተመሳሳይ ሊንኮች ስላሉ እስካመር ወይም ደግሞ ተበርባሪዎች ስላሉ ቪፒኤንም እንደማስፈለጉ ፕሌይ ስቶር ላይ ሰርች ስታደርጉት ሌላ አፕሊኬሽን ተመሳሳይ ሊያመጣባችሁ ይችላል ማለት ነው። ስለዚህ አሁን አፑን ሪቪው እናድርግ ወይም ደግሞ በደንብ ላሳያችሁ ማለት ነው። መጀመሪያ አፕሊኬሽኑን ለማውረድ ምን ማድረግ አለባችሁ ማለት ነው? ቪፒኤን ማብራት አለባችሁ። ግን አብዛኞቻችሁ ሰዎች ቪፒኤን አብርተንም አልወረደልንም እያላችሁ ነው። ፕሌይ ስቶራችሁ ክሊርካችሁ ወይም ፎርስ ስቶፕ ማድረግ አለባችሁ ማለት ሎኬሽናችሁ እንዳይነካ። መጀመሪያ ሴቲንግ ውስጥ ትገባላችሁ። እዚህ ጋር እንደየስልኩ ሊለያይ ይችላል፣ ግን ሁላችሁም ላይ አለ። ትንሽ ቦታው ሊቀያየር ይችላል እንጂ እዚህ ጋር አፕስ የሚለው ጋር ከገባችሁ በኋላ ከሴቲንግ በኋላ ማለት ነው። ከዛ ድጋሚ ደግሞ አፕስ የሚል ያመጣላችኋል። እዚህ ጋር ፕሌይ ስቶር ብለን ሰርች እናደርጋለን በቀላሉ ለማግኘት ይኸው። ከዛ ከገባችሁ በኋላ ፕሌይ ስቶራችሁን እዚህ ጋር ምንድነው የምታደርጉት? ፎርስ ስቶፕ ትሉታላችሁ። አንድ ጊዜ እዚህ ጋር ፎርስ ስቶፕ ትሉታላችሁ። ከዛ በኋላ ስቶሬጅ ጋር ትገባላችሁ። ስቶሬጅ ጋር ከገባችሁ በኋላ ክሊክ ኬጅ ታደርጋላችሁ። ኦኬ፣ ክሊክ ዳታ ማድረግ አይጠበቅባችሁም። ክሊክ ኬጅ የሆነ ሊበቂ ነው ማለት ነው። ይሄን ካደረጋችሁ በኋላ ቪፒኤን ወደ ማብራት ትሄዳላችሁ። አፑ ልናወርድ ስለሆነ ማለት ነው። ያው እኔ ብዙ ቪፒኤኖችን እንጠቀማለሁ ማለትም እኔ አሁን ለምሳሌ እዚህ ጋር ማሳያችሁ በአንዱኛው እናንተ የፈልጋችሁትን ቪፒኤን መጠቀም ትችላላችሁ ማለት ነው። ሰርቨሩን ይቀይርላችሁ ነው ዋናው። ግን ፊሲፎን የሚለው ቪፒኤን አበራለሁ። እናንተ የፈልጋችሁት መምራት ትችላላችሁ ማለት ነው። ቀይራለሁ ማለት ነው ሎኬሽኔ። ለምሳሌ እኔ ጀርመን አደረኩት። ቀጣይ ምን ማድረግ አለብኝ ማለት ነው? ወደ ፕሌይ ስቶር ግን በተላከልኝ ሊንክ ነው ማውረድ አለብኝ። የሰው የላከልኝ ሊንክ አለ እዚህ ጋር የተላከልኝ ሊንክ አደርጋለሁ። ከዛ እዚህ ጋር እንደምታዩት ይሄ ነው ጌም ጋላ ይባላል። ያው ስሙ አዲስ ሊሆንባችሁ ይችላል፣ እንግሊዘኛም ነገር ስላልሆነ ስሙ። ዳውንሎድ ነው ስትሉት ወደዚህ ያመጣላችኋል ማለት ነው። እንደምታዩት 4.4 ሪቪው አለ፣ 78 ሜጋባይት፣ 10 ሚሊዮን ሰዎች ደግሞ አውርደውታል። በጣም ብዙ ሰው ነው ያወረደው ማለት ነው። ኢንስታል ታደርጋላችሁ ማለት ነው። አፑን ኢንስታል ካደረጋችሁ በኋላ አፑን ስትሉት ወደ ራሱ ወደ አፕሊኬሽኑ ፔጅ ይወስዳችኋል ማለት ነው። ሊዚንግ አፕ የመጀመሪያውን ትነካላችሁ እና እዚህ ጋር መሳሳት የሌለባችሁ ነገር ምንድነው? ስታርት በሚለው አይደለም እዚህ ጋር መክፈት ያለባችሁ፣ ኦንሊ ጉግል ነው። ያው ብዙ አፕ ላይ እንደምትከፍቱት ማለት ነው። ጉግል የሚለውን ትነካላችሁ። አንድ ጊዜ ጉግል የሚለውን ስትነኩት ኢሜላችሁን ያመጣላችኋል። ያው አክቲቭ የሆነውን ኢሜላችሁን የምትጠቀሙበትን የፈልጋችሁትን ኢሜል ትመርጣላችሁ ማለት ነው። ከዛ እንደመረኩለት ቀጣይ ጾታ ያስመርጥኛል ማለት ነው። ያው ሜልና ፊሜል ይላል። እዚህ ጋር እንደየጾታችሁ ትክክለኛውን ትመርጣላችሁ ማለት ነው። ያው እዚህ ጋር በወንድ ነው እየከፈከ ያለሁት። ከዛ እዚህ ጋር ዲዩ ኮንፊርም ጀንደር ይለኛል። አያማን ብዬ ኮንፊርም አድርግለታለሁ ማለት ነው። ከዛ ካረጋገጣችሁ በኋላ ኮምፕሊት ትሉታላችሁ። እዚህ ጋር ምን ይላችኋል ማለት ነው? ፕሊስ ቪፒኤናችሁን አጥፉ ይላችኋል። ያው ቪፒኤናችሁ እዚህ ድረስ መቋረጥ የለበትም፣ ግን እዚህ ጋር ራሱ ያዛችኋል ቪፒኤናችሁን አጥፉ ይላችኋል። ስለዚህ እኔ ቪፒኤኑን አጥፍቼ ልመለስ ማለት ነው። በዚህ መልኩ ቪፒኤን አቋርጫለሁ። አሁን ኮምፕሊት ስለው ቀጥታ ያሳልፈኛል ማለት ነው ወደ ቀጣዩ ፔጅ። በዚህ መልኩ ከከፈታችሁ በኋላ የመጀመሪያው ላይ ትገባላችሁ። ይሄንን ኤክስ እያላችሁ ታሳልፉታላችሁ። እዚህ ጋር ጌም ተጫወቱ ነው የሚላችሁ። ይሄንንም ታሳልፉትና መጀመሪያ ላይ ማይ ፕሮፋይል የሚለው ጋር ትገባላችሁ። ምክንያቱም አሁን እዚህ አፕሊኬሽን ላይ ለመስራት አሻራ መስጠት አለባችሁ ወይም ደግሞ ፌስ ቬሪፊኬሽን ቬሪፋይድ መሆን አለባችሁ። ስለዚህ ማይ ፕሮፋይል የሚለው ጋር አንድ ጊዜ እንገባለን። እዚህ ጋር ከገባን በኋላ ላይ ጋር እንደምታዩት ፕሮፋይል ፎቶአችሁ አሉ። ይሄንን ኦፕሽናል ነው፣ በኋላ ማስተካከል ትችላላችሁ። ነገር ግን ታች ጋር የሚቀርመው ነገር ፌስ ቬሪፊኬሽን የሚል አለ። እሱን አንድ ጊዜ ትነኩትና ፕሮፋይል ዩዚንግ አፕ ትሉታላችሁ። ከሚል ጋር ይጠይቃችኋል። እንደዚህ ፕሮፋይል ዩዚንግ አፕ ትላላችሁ። ከዛ እዚህ ጋር አሻራ ትሰጣላችሁ ማለት ነው። በተቻላችሁ አቅም ብርሃን ቦታ መሆን አለባችሁ። ከዛ ማድረግ ያለባችሁን ደግሞ
እቺ አሸጉዴ ታሳያችኋለች ማለት ነው። እዚህ ጋር አሁን ወደ ቀኝ ስሎሊ ራይት ነው የሚለው። እንደምታዩት ቬሪፊኬሽን ሰክሰስ ብሎኛል ማለት ነው። ሶ ኮንፊርም እለዋለሁ። ከዛ ቬሪፋይ ሄዱኛል ማለት ነው። ቀጣይ በምን አይነት መንገድ ኢንካም ወይም ዶላር እዚህ አፕሊኬሽን ላይ መስራት ትችላላችሁ የሚለውን በዝርዝር ላሳያችሁ ማለት ነው። አንደኛ በኢንቪቴሽን ታገኛላችሁ፣ በደንብ ዶላር የምታገኙበት ወጥራችሁን ብትሰሩ እሱ ነው። ሌላኛው ደግሞ በጌም ነው። እዚህ ጋር እንደምታዩት ለምሳሌ ጌም የሚል ቦታ አለ፣ የጌም ምልክት አለ። እነዚህ ጋር መደርደር ነው እንደምታዩት። እነዚህ ይህን መቼም ሌላ ስልክ ላይ ታቁታላችሁ ብዬ አስባለሁ። እነዚህን እየደረደራችሁ እዚህ ጋር ተገጣጥማላችሁ። ከዛ እሱ ዶላር ያስብላቸዋል ማለት ነው። ላይካ ራንደምሊ የሚያስባቸው ዶላሮች አሉ፣ እነሱን ያስብላቸዋል። ሌላኛው ግን መጀመሪያ እንደነገርኳችሁ ዋናው እዚህ ጋር የሚሰራው ኢንቪቴሽን ወይም ደግሞ የእናንተ ሊንክ ለጓደኞቻችሁ ሊሆን ይችላል ወይ ሶሻል ሚዲያ ላይ በማንኛውም ፕላትፎርም ላይ በማጋራት እነሱ ያንን ሊንክ ተጠቅመው አፕሊኬሽን ካወረዱ በኋላ አሻራ ሲሰጡ አሻራ መስጠት አለባቸው። አሻራ ሲሰጡ ለእናንተ ያስብላቸዋል ማለት ነው። $1 በአንድ ሰው $1 ነው የሚያስብላችሁ። ሶ ኢንቪቴሽኑን ለመላክ በጣም ቀላል ነው። እንደ ማንኛውም አፕ ሊንክ ተቀምጧል እዚህ ጋር ኢንቫይት የሚለው ጋር። ሶ እዚህ ውስጥ ከገባችሁ በኋላ የራሳችሁ የግላችሁን ሊንክ እዚህ ጋር ማግኘት ትችላላችሁ ማለት ነው። እና እዚህ ጋር ኮፒ የምትለውን በመንካት በማንኛውም ሶሻል ሚዲያ ፈልጋችሁበት መላክ ትችላላችሁ ማለት ነው። እና እዚህ ጋር ደግሞ ሌላኛው ገቢ የምታገኙበት ነገር ምንድነው? ራንክ ውስጥ ከገባችሁ ነው። እናንተ በደንብ ወጥላችሁ ከሰራችሁ ትኩረት አድርጋችሁ ከሰራችሁበት መንዝሊ የሚወጣ ራንክ አለ። እዛ ውስጥ ከገባችሁ በደንብ አሪፍ ሪዋርድ አለ ማለት ነው። እዚህ ጋር እንደምታያቸው $130 ያገኛለ፣ $72፣ 56 እንደዚህ ያገኛለ። ከላይ ጋር ደግሞ የምታዩት በአንድ ሰው ያገኙትን ዳይመንድ 10 ሺውን ሲያስብላችሁ ነው እዚህ ጋር የምናየው ማለት ነው። እና ኢንቪቴሽን በዚህ መልኩ ትሰራላችሁ ማለት ነው። ሌላኛው ደግሞ ምንድነው እንዴት ዊዝድሮ ማድረግ እንችላለን? ያ ዋናው የሰራችሁትን ገንዘብ ዊዝድሮ ካደረጋችሁት እዚህ ላይ ብትሰሩት ምንም ዋጋ የለው ማለት ነው። እንዴት ነው ዊዝድሮ የምናደርገው የሰራነውን ዶላር የሚለውን ላሳያችሁ ማለት ነው። እዚህ ጋር ዊዝድሮ ለማድረግ የሚያስፈልጋቸው ማለት ነው USDT ያስፈልጋቸዋል፣ ወይም ፓይ ግለኛ ጋር የሚቀለው USDT ነው ማለት ነው። USDT ማለት ያው ባይናንስ ላይ ያለውም USDT ስለሚቻል ባይናንስ ደግሞ የለን የምትሉ ሰዎች እዚህ ጋር አከፋፈቱን የሚያሳዩ በጣም ብዙ ቪዲዮዎች አሉ ዩቲዩብ ላይ። እነሱን ተመልክታችሁ እስከ KYC በ2 ደቂቃ አዲስ አካውንት መክፈት ትችላላችሁ ማለት ነው። ዊዝድሮ ለማድረግ ለምሳሌ እዚህ ጋር 0 ነው ያለኝ። ያው ይሄ ሌላ አካውንት እየከፈትኩ ስላሳያችሁ ነው። እዚህ ጋር ዳይመንዳችሁን ስትነኩት ያመጣላችሁ ማለት ነው። ሚኒመም ዊዝድሮ ትንሽ ማውጣት የሚቻለው $10 ነው። እና ዊዝድሮ የሚለውን አንድ ጊዜ ስትነኩት መጀመሪያ የሚጠይቃችሁ ምንድነው ኢሜይላችሁን እንድታያይዙ ነው። ያው እኔ እዚህ ጋር ኢሜይል አያይዣለሁ። ያው ኢሜይል የምታያይዙት ይሄ ሚዋሌት የሚባለው እንደ ፔይሮል ኤጀንት ስለሚያገለግል ነው፣ እንደ ዌብሳይት ነገር ነው። እነ ባይናንስን እዚህ ጋር ነው ኮንታክት የምናደርጋቸው የምናገናኛቸው ማለት ነው። እና አዲስ ስለሆናችሁ ኢሜይል ቬሪፋይድ ወይም ደግሞ እንድታያይዙ ይጠይቃችኋል ማለት ነው። እዚህ ጋር ኢሜይላችሁን ታስገቡና ወደ ኢሜይላችሁ ቬሪፊኬሽን ኮድ ይልካል። ያን ቬሪፊኬሽን ኮድ እዚህ ጋር አስገባችሁ በኋላ ፓስወርድ አስገቢላችኋል። ፓስወርዱን ክሬት ካደረጋችሁ በኋላ ምን ታደርጋላችሁ? እንደዚህ ይመጣላችኋል ማለት ነው። ከዛ USDT እና ወይ ደግሞ ዊዝድሮዎችን ለማግኘት አንድ ጊዜ በምትነኩበት ታይም እዚህ ጋር USDTዎችን ታገናኙ ቦታ ያመጣላችኋል። እኔ ለምሳሌ እዚህ ጋር ካሻውት የሚለውን ስነካው USDTን እዚህ ጋር አያይዣለሁ ማለት ነው። እና $10 ሲሞላ በቀላሉ USDT TRC20 በሚለው ዊዝድሮ በዚህ መልኩ ታደርጋላችሁ ማለት ነው። እና የዛሬው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉት ማለት ነው። ይሄ ቻናል ደግሞ ብዙ ጊዜ እንደምለው በተለይ ላይቭ ስትሪም አፕ ላይ እና ብዙ ስኪል የማይጠይቁ ስራዎችን የምታገኙበት ነው። ስለዚህ ይህን ቻናል ሰብስክራይብ ማድረግ ለእናንተ በጣም አስፈላጊ ነው ማለት ነው። በሌላ ጊዜ በሌላ ቪዲዮ እስክመለስ ድረስ ወይም ደግሞ ስለዚህም ሊሆን ይችላል ሌላ መረጃ በቀጣይ እስከማመጣ ድረስ ይመቻችሁ።